ሰላም ለእናንተ ይሁን ውድ የእግር ኳስ አፍቃሪያን ነው። ዛሬ የምንወያየው ትላንት በቪታሊቲ ስታዲየም ስለታዘብነው አስገራሚ ጨዋታ ነው። እንግዲህ አርሰናል ወደ ደቡብ የባህር ዳርቻ ተጉዞ ከበርነማውዝ ጋር ያደረገው ፍልሚያ የቴክኒክና የጽናት መገለጫ ነበር። እንግዲህ አርሰናል 3-2 ሲያሸንፍ የታዩ ቁልፍ ኩነቶችና የታክቲክ ለውጦች ምን ይመስሉ ነበር? ከመጀመሪያው ጀምሮ በዝርዝር እንመልከት። የመጀመሪያው የበርነማውዝ የሃይ ፕረስ እና ድንገተኛው ጎል። ጨዋታው እንደተጀመረ በርነማውዝ ግልጽ የሆነ ታክቲክ ይዞ ነው የመጣው። የአርሰናል ተከላካዮችን ማነቅ ነበር። በ9ኛው ደቂቃ ጋብሪኤል ማጋሌሽ ሲሳሳት ያየነው በዚያ ጫና ምክንያት ነው። በሃይ ፕረስ አማካኝነት የተገኘች ጎል ነበረች። በርነማውዝ አርሰናል ከኋላ ኳስ መስርቶ እንዳይወጣ በማድረግ ያቺ ስህተት ተፈጠረች። የበርነማውዝ አጥቂ ኢቫን ኒልሰን ያችን ኳስ ሲያስቆጥር የሃይ ፕረስ ውጤት ነበረች። በዛች ጎል አማካኝነት በርነማውዝ 1-0 አርሰናልን መራ። እዚህ ጋር አርሰናል በከፍተኛ ጫና ውስጥ ሲሆን የሚታይበት የመደናገጥ ችግር በግልጽ ይታይ ነበር። በሌላኛው በኩል የጋብሪኤል ማጋሌሽ ምላሽ እና የአየር ላይ የአርሰናል ኳስ ብልጫ። አርሰናል እንግዲህ በ9ኛው ደቂቃ 1-0 ቢመራ ለመደናገጥ ጊዜ አልሰጠም። በ15ኛው ደቂቃ ላይ የተቆጠረው ጎል የቡድኑን የአየር ላይ ጥንካሬ ያሳየ ነበር። በማዕዘን ምት የተገኘችው ኳስ ጋብሪኤል ማርቲኔሊ መቷት። የተመለሰችው ኳስ ስትመለስ ጋብሪኤል ማጋሌሽ አስቆጠራት። እዚህ ጋር ሁለት ነገር እናያለን። የመጀመሪያው የአርሰናልን የቆሙ ኳሶች አጠቃቀም ማድነቅ አለብን እዚህ ጋር። ሁለተኛው ደግሞ ጋብሪኤል ማጋሌሽ ስህተቱን ለማረም የፈጀው ደቂቃ 6 ደቂቃ ብቻ ነበር የፈጀው። እናም አርሰናል በዚች ጎል 1 አቻ ሆነ። እንግዲህ በዚህ ጎል ጋብሪኤል ማጋሌሽ ቡድኑን ታደገ፣ የራሱንም ኮንፊደንስ መልሶ አገኘው። ይህ የቡድኑን ያሸናፊነት ስለልቦናም ያሳያል። እንግዲህ 1-1 እያለ ጨዋታው አርሰናል የተጨነቀበት ፈርስት ሃፍ ተጠናቀቀ 1 አቻ በሆነ ውጤት። ወደ ሰከንድ ሃፍ ስንመጣ ሰከንድ ሃፍ ላይ ያየነው የተለየ ነገር ቢኖር የዲክላን ራይስ ሃይብሪድ ሚና። ዲክላን ራይስን ካሁን በፊት በተለየ ሃይብሪድ ሚና አይተነዋል። ወደ ባክፎር ተመልሶ ከኋላ ሲጫወት አይተነዋል። ዲክላን ራይስ የኋላ ተከላካይ ሆኖ አይተነዋል። ከረፍት መልስም ሚካኤል አርቴታ ትልቅ የታክቲክ ለውጥ አድርጎ ነበር እዚህ ጨዋታ ላይ። አርቴታ ዲክላን ራይስን በዚህ ጨዋታ ወደፊት ሰንጥቆ እንዲገባ ፈቅዶለት ነበር፣ በግልጽ ያስታውቅ ነበር። በ53ኛው ደቂቃ ላይ ራይስ ያስቆጠራት ጎል የዚህ ውጤት ነች። ኦዴጋርድ የበርነማውዞችን አማካኝ እንግዲህ ወደ ኋላ በመሳብ ቦታ ሲከፍት ራይስ ሳጥን ውስጥ በመገኘት ቡድኑን 2-1 መሪ ያደረገ በ53ኛው ደቂቃ። እንግዲህ ራይስ እንደ አማካኝ ብቻ ሳይሆን እንደ አጥቂ አማካኝ ወይም አድቫንስድ 8 መጫወቱ በርነማውዞችን ግራ አጋብቷል። ከዚህ በተጨማሪ ስለ ሌላኛው ክስተት ነው የአርቴታ የሚያስደነግጥ ቅያሬ። 3ቱንም የፊት መስመር ተጫዋቾች ቀየራቸው። በ70ኛው ደቂቃ ቡካዮ ሳካን በማዱኬ፣ ጋብሪኤል ጀሱስን በቪክቶር ዮኬሬሽ፣ ትሮሳርድን በጋብሪኤል ማርቲኔሊ ቀይሮ ሲያስገባ የተለየ ነገር እንደምናይ እርግጠኞች ነበርን። እዚህ ጋር እንግዲህ ቡካዮ ሳካን በዛ ደቂቃ ማስገባቱ ምንም እንኳን ለደጋፊዎች ጥያቄ ቢፈጥርም በአርቴታ በኩል ግን የራሱ የሆነ ሐሳብ ነበረው። አርቴታ ቡካዮ ሳካን እስከ 70 ደቂቃ ሲያቆየው እስከ 70 ደቂቃ ድረስ የዛሉትን የበርነማውዝ ተከላካዮች በ70ኛው ደቂቃ ላይ ሳካን ማስገባት ማለት መርዝ እንደማብላት በተሳለ ስለት እንደመቁረጥ ነው። የሳካ መግባት የመስመር ተከላካዮችን በሱ ላይ ብቻ እንዲያተኩሩ አደረገ። ምክንያቱም ሳካ ስፔስ ካገኘ ምን ሊያደርግ እንደሚችል እናውቃለን። በዚህ ምክንያት ዲክላን ራይስ ዳግመኛ ክፍት ቦታ አገኘ ማለት ነው። ቅድም እንዳወራ ነው ዲክላን ራይስ በሃይብሪድ ሚናው በዚህ ጨዋታ አርቴታ ወደፊት እንዲገባ እንደፈቀደለት በግልጽ ያስታውቅ ነበር። ቦክስ ውስጥ በመገኘት ነበር ኳሶችን ሲያገባ የነበረው። እንግዲህ 3ኛው ጎል ስትቆጠር ሳካ ያመቻችለትን ኳስ ራይስ ለሁለተኛ ጊዜ አስቆጥሮ አርሰናልን 3-1 መሪ ያደረገ። እዚህ ጋር የምናየው የቡካዮ ሳካ 70ኛው ደቂቃ መቀየር ሚና
ሳካን ለማስቆም እሱ ጋር ትኩረት ቢስቡም በሌላኛው በኩል ደግሞ ወደ ፊት ገፍቶ እንዲጫወት የተደረገው ዲክላን ራይስ ሌላ አደጋ ነበር ለበርንማውዞች። ይህ በእንዲህ እንዳለ በ76ኛው ደቂቃ እንግዲህ በርንማውዞች ይህን ጨዋታ 3-1 የሞተ ጨዋታ በሚመስል መልኩ እያየ ነው ጨዋታው በዚህ ተጠናቀቀ ብለን እያሰብን በ76ኛው ደቂቃ በጁኒየር ክሩፒ አማካኝነት በርንማውዝ ሁለተኛ ጎሉን አስቆጠረ። እንግዲህ አርሰናል 3-1 እየመራ የተቃራኒ ቡድን ተጫዋቾች ከርቀት እንዲመቱ መፍቀድ የታክቲክ ስተት ነበር። እንግዲህ ክሩፒ ያስቆጠራት ያቺ ጎል የመጨረሻውን 15 ደቂቃ ለአርሰናል አስፈሪው 15 ደቂቃ አደረገበት። ያው እንግዲህ ሳሊባና ጋብሪኤል ማጋሌሽ ባሉበት አርሰናል መከላከሉ የማይታማ ነው። ጨዋታውን 3-2 በሆነ ውጤት አስጠብቆ ወጥቶ የዋንጫ ተፎካካሪነቱን አስመስክሯል። አርሰናል በደረጃ ሰንጠረዡ አናት ላይ ያለው ልዩነት ወደ 6 ነጥብ አሳድጓል። ይህ ድል የታክቲክ ብስለትና የግለሰብ ብቃትን ያሳየ ነበር። እናንተ የትላንትና ጨዋታው ኮከብ ማን ነበር ትላላችሁ? የዲክላን ራይስ ወደፊት መሳብ ለአርሰናል ዋንጫውንስ ያመጣለት ይሆን ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩ። በቀጣይ እስከምንገናኝ ቸር ሰንብቱ።